ሰላም ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው አዲስ የሪሚዲያል ፕሮግራም ተማሪዎችን የጠሩ ግቢዎችን ይሆናል ማለት ነው። አብዛኞቻችሁን በኮሜንት ላይ የኛ ግቢስ መቼ ነው የሚጠራው ያላችሁ ጠይቃችሁ ነበር። ታዲያ እስካሁን ድረስ የጠሩ ግቢዎችን ማለትም አሁን አዲስ የጠሩ ግቢዎችን የምገልጽላችሁ ይሆናል ማለት ነው በዚህኛው ቪዲዮ። እስከመጨረሻው ድረስ ደግሞ አብራችሁኝ ከተከታተላችሁ መጨረሻ ላይ የምጨምርላችሁ ሐሳብ ይኖራል ማለት ነው። የሪሚዲያል ተማሪዎችን የሚጠቅም እንዲሁም ደግሞ አጠቃላይ ግቢን አስመልክቶ ስላለው ሁኔታ የምገልጽላችሁ ይሆናል ማለት ነው። አብራችሁኝ ቆዩ እያልኩኝ ቻናሉን ሰብስክራይብ በማድረግ ቪዲዮውን ጀምሩት። ቀጥታ ከጥሪ ማስታወቂያው መጀመሪያ ላይ የጠራ ግቢ ስንመለከት የአርባ ምንጭ ዩኒቨርሲቲ ጥሪ አድርጓል። ታዲያ የአርባ ምንጭ ዩኒቨርሲቲ በትምህርት ሚኒስቴር ወደ አርባ ምንጭ ዩኒቨርሲቲ አዲስ የተመደባቸው የሪሚዲያል ፕሮግራም ተማሪዎች በሙሉ እናንተ የምትመዘገቡበት ቀን ህዳር 25 እና ህዳር 26 መሆኑን ነው የአርባ ምንጭ ዩኒቨርሲቲ ያሳወቀው። ታዲያ ይህንን ተከትሎ ከዚህ በታች በዲስክሪፕሽን ላይ የማስቀምጥላችሁ ሊንክ ይኖራል። በዛ ሊንክ ላይ በመጫን የ12ኛ ክፍል ብሔራዊ ፈተና መለያ ቁጥራችሁን እያስገባችሁበት የተመደባችሁበትን ካምፓስ እወቁ ብሎ ገልጿል ማለት ነው። የእያንዳንዳችሁ ቦታ እንደ እንትናችሁ ስለሚለያይ ከታች በሚቀመጥላችሁ ሊንክ እየገባችሁ የት ግቢ እንደደረሳችሁ እወቁ ብሏል ማለት ነው። ታዲያ የምዝገባ ቦታውን ደግሞ ሲያስቀምጥ አባያና ጫሞ ካምፓሶች የተመደባችሁ ተማሪዎች አርባ ምንጭ ከተማ በሚገኙት አባያና ጫሞ ካምፓስ ነው የምዝገባ ቦታችሁ ተብሏል። ሳውላ ካምፓስ ደግሞ የተመደባችሁ ሳውላ ከተማ አካባቢ በሳውላ ካምፓስ ነው ምዝገባችሁ ተብሏል። ሳውላ ካምፓስ እንግዲህ ከአርባ ምንጭ ትንሽ ወጣ ብላ የምትገኝ ከተማ ነች ማለት ነው። ወደ ሁለተኛው ጥሪ ደግሞ ስንገባ በተመሳሳይ የሪሚዲያል ፕሮግራም ተማሪዎችን የመቱ ዩኒቨርሲቲ የጠራ ሲሆን መቱ ዩኒቨርሲቲ ወደ ግቢ ኑ ብሎ የምዝገባ ቀናትን ያስቀመጠው ታህሳስ 1 እና ታህሳስ 2 ነው ማለት ነው። በእነሱ አገላለጽ ትምህርት ታህሳስ 3 ይጀመራል ተብሏል። ስለዚህ የእናንተም የምዝገባ ቦታ የሚሆነው በበደሌና በመቱ ካምፓሶች ነው ተብሎ ተገልጿል ማለት ነው። በበደሌና በመቱ ካምፓስ ምዝገባ ይከናወናል። ነገር ግን ማን ወደ በደሌ ማን ወደ መቱ ካምፓስ እንደሚሄድ የተቀመጠ ጉዳይ የለም ማለት ነው። ሌላው የመቅደላ አምባ ዩኒቨርሲቲ ነው። የመቅደላ አምባ ዩኒቨርሲቲ በተጨማሪ ደግሞ ስንመለከት የሪሚዲያል ተማሪ ሆናችሁ በመቅደላ አምባ ዩኒቨርሲቲ የተመደባችሁ ተማሪዎች የእናንተም የምዝገባ ቀን የሚሆነው ህዳር 25 እና ህዳር 26 ከአርባ ምንጭ ዩኒቨርሲቲ ጋር በተመሳሳይ ቀን መሆኑን የመቅደላ አምባ ዩኒቨርሲቲ ያሳውቋል ማለት ነው። ታዲያ የመቅደላ አምባ ዩኒቨርሲቲ ተማሪዎች ሄዳችሁ የምትመዘገቡበት ቦታ በሁለት ቦታ ሲሆን የናቹራል ሳይንስ ወይም የተፈጥሮ ሳይንስ የሪሚዲያል ተማሪዎች በዋናው ካምፓስ ወይም ጊምባ ካምፓስ የምትመዘገቡ ሲሆን ሌሎቻችሁ የማህበራዊ ሳይንስ ሶሻል ሳይንስ ተማሪዎች ደግሞ በመካነ ሰላም ካምፓስ ነው ምዝገባ የሚካሄደው ተብሏል ማለት ነው። ስለዚህ በእነዚህ ግቢዎች እየሄዳችሁ ምዝገባችሁን አከናውኑ ማለት እያልኩኝ ለምዝገባ ስትሄዱ በድጋሚ ከዚህ በፊትም በቪዲዮዎቻችን ላይ እንደገለጽኩላችሁ የ8ኛና የ12ኛ ክፍል ሰርተፍኬታችሁን ከ9 እስከ 12 ትራንስክሪፕታችሁን 3 በ4 የሆነ ፎቶ፣ ቲን ነምበር፣ ፋይዳ እንዲሁም ደግሞ የሚያስፈልጋችሁን የቤት አልባሳት፣ ልብሶች፣ አልባሳቶች እንዲሁም ጥጥቆችን መያዛችሁን አትዘንጉ ማለት ነው። ከዚህ በተጨማሪ እንግዲህ የሪሚዲያል ተማሪ ሆናችሁ የሶሻል ተማሪ ከሆናችሁ ለእናንተ የሚጠቅም አዲስ ሀሳብ ነው ይዤላችሁ የመጣሁት። የኛው ቻናል ቲቶር ታይም ማለት ነው ለሪሚዲያል በተለይም ለሶሻል ሳይንስ ተማሪዎች ራሱን የቻለ የቲቶሪያል ሴሽን ፕሮግራም አዘጋጅቷል። በዚህኛው ፕሮግራም ላይም እንግዲህ የተለያዩ በሪሚዲያል ላይ የምትማሯቸውን 4 ኮርሶች በተለየ መንገድ በማቅረብ ተማሪዎችን እያስተማረ ይገኛል። አንዳንድ ተማሪዎች እየተመዘገቡ እየተማሩ ነው። ታዲያ ትምህርቱ የሚሰጠው በተለያየ መንገድ ሲሆን አሁን ሪሚዲያል ስትገቡ ከአምናው ለየት ባለ መልኩ ማለትም ከአምናና ከዚህ በፊት በነበረው ሁኔታ ለየት ባለ መልኩ የምትማሩበት የመማር ማስተማሩ መንገድ 30/70 የሚሆነው ሳይሆን ዳግማዊ ኢንትራንስ ወይም ደግሞ ኢንትራንስን ድጋሜ ነው የምትፈተኑት። ታዲያ በዚህኛው አምና ከነበረው ተሞክሮ በመነሳት በጣም ብዙ ተማሪዎች ስለወደቁ ያንን ለማሻሻል ይሆን ዘንድ አብዛኛው ተማሪ ኮንሰፕቹዋል የሆነ እውቀት እንዲኖረው የሪሚዲያል ላይ የምትማሯቸውን 4 ኮርሶች አንደኛ በአማርኛ በተተነተነ ሾርት ኖት፣ ሁለተኛ ራሱ እንግሊዘኛውን ሴንቴንስ በእንግሊዘኛ በተቀመጠ ሾርት ኖት እንዲሁም ከዚህ በተጨማሪ ቪዲዮዎች፣ ጥያቄዎች ኤግዛም ማለት ነው። እነዚህ ፈተናዎች የሚሆኑት ከዚህ በፊት የነበሩ የሪሚዲያል ተማሪዎች ጋር የተቀመጡ
የተቀመጡ ትምህርቶች ሲሆኑ ከዚህ በተጨማሪ ደግሞ በውድድር መልክ የሚቀርቡ ጥያቄዎች ያሉት ይሆናል ማለት ነው። ታዲያ እናንተም በዚህ ተመዝግባችሁ መማር የምትፈልጉ ከሆነ ከዚህ በታች ዲስክሪፕሽን ላይ ባስቀመጥኩላችሁ ሊንክ በኩል በመመዝገብ ትምህርታችሁን መከታተል የምትችሉ መሆኑን እገልጽላችኋለሁ ማለት ነው። በቀጣይ እንግዲህ በአዲስ ሀሳብና አዲስ በጠሩ ግቢዎች የምንመለስ ሲሆን እስከዛው ድረስ አብራችሁን ቆዩ እያልኩኝ ቻናሉ ግን በጣም ሰብስክራይብ እየተደረገ አይደለም። ሰብስክራይብ እያደረጋችሁ አይደለም። ቁጥራችንን ወደ 2000 እናስገባው፣ ወደ 5000 ከፍ እንበል። እኛም ያንን በማየትና እየተበረታታን አዳዲስ ስራዎችን የምንሰራላችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ ግን አመሰግናለሁ። ቻው ቻው።